እንግዲህ ጉንፋን ላስቸገራችሁ ሰዎች ነው። በመጀመሪያ ይሄው እንደዚህ ብርቱካናችንን ጨምቀን ወደ ምናሞቅበት ድስት ውስጥ እንከትና አናፈላው ማሞቅ ነው። ምክንያቱም በቃ ሞቅ ሲል እናዘጋጀዋለን። የምንጨምርባቸው የተወሰኑ ነገሮች ይኖራሉ፣ አብረን እናያለን። እሺ ጋይስ፣ አሁን ብርቱካናችን እየሞቀ ነው። እዚህ ጋር እንደምታዩት ትንሽ ጨው እንጨምርበታለን። ትንሽ ጨው በመቀጠል ደግሞ ይኸው ማር አለ ኦልሬዲ ፈላ። ይኸው ሳላጠፋው ቀረውና ማሩ በሙቀቱ መቅለጥ ይችላል። እንደዚህ ማሯ በሙቀቷ ትቀልጥልናለች። ብናፈላው አክቹሊ ችግር የለውም፣ ግን ባይፈላም ሞቅ ካለ እና እነዚህ ሶስቱን ውህዶች አንድ ላይ ካቀላቀልናቸው በቂ ነው። ከዛ የምንጠጣበትን መጠጫ እናዘጋጃለን። ጋይስ አሁን የምንጠጣበትን መጠጫችንን አዘጋጅተናል። በመቀጠል እዚህ ጋር ማጥለያ እናደርጋለን። የምንጠጣበት እናጣለዋለን፣ ምክንያቱም ፍሬ ስላለው ፍሬው እንዴት እንዳይገባብን። ይሄንን ይመስላል።